ሰው ያመው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስተማሚው በቅርብ ለማንም ለመናገር የማይፈልግ ነው ህመሙን። የሰውን ህመም መካፈል ይወዳል እንጂ የራሱን ህመም ለማንም የማያካፍል ሰው የሚሰቃይበት መስሎ የሚጨነቅበት መስሎ ስለሚያስብ አይናገርም። ነገር ግን ታማሚ ነው። ከ8 ዓመት በላይ በመርተናለም በተለያዩ ህመሞች እየተሰቃየ ነበር መድረክ ላይ የሚቆም ነበር። የብዙ አገልጋዮችን ህመም ምዕመናን አያውቁም። እሱም ለማንም ተናግሮት አያውቅም። እዚህ ከመጣ በኋላ ይሄ ሁሉ የሚተራመስ ዘመድ ወገን እያለው አንድ ነፍሱ የፈቀደችለትን ወጣት ብቻ ጠርቶ ከመጣ 2 ሳምንት ሆነው ወደ ህክምናው ሹልክ ብሎ ለዛው ትንሽ ያመኛል እስቲ ቼክ ላድርግ ብሎ ነው። ቼክ ሲደረግ ግን የተነገረው ነገር ሌላ። እንዴት ነው ቆመ የምትሄደው ነው ያሉት። እና እንዲህ የሆነ እንኳን ወንጌልን ይዞ ይሮጥ ነበር፣ ይሰብክ ነበር፣ ያገለግል ነበር። ዛሬ በፌስቡክም ሆነ በዚህ አይነት ሁኔታ ያለው የሚሮጠው ህዝብ በመርዘላለም ወንጌሉን እንጂ ህመሙን ሰምቶት አያውቅም። ጭንቀቱን ሰምቶት አያውቅም። ጉዳቱን ሰምቶት አያውቅም። እንደ ሰውም አይታይም። ነገር ግን መልአክም ሰማዕትም ቤተክርስቲያኗ በሚገባ አስከብሮ ያለፈ መድረኳን አስከብሮ ያለፈ የመምህርነትን አገልግሎት የወንጌል ሰባኪነትን አገልግሎት ስራዬ ብሎ ለሌሎች ያስተላለፈ